እንደማይችል ራስን እንኳን ማጥፋት የማይቻልበት ሀገር ታውቂያለሽ። ግን እኔ ፈጣሪ ሆይ ምን አለ ከእናቴ ሆድ ሳልወጣ ውሃ አርገባ አስቀረህ። ከዚህ ሁሉ ራሴን አጥፍቼ ብገላገል ይሻለኛል። ምን ቢገጥምሽ ነው ግን ራስሽን ለማጥፋት የወሰንሽው? እንዴ አለቃ እዚህ ምን ትሰራለህ? ወጣት ነሽ፣ በዛ ላይ ቆንጆ ነሽ። ምን አጣው ብለሽ ነው እንደዚህ አይነት ውሳኔ የምትወስኚው? አንተ የሀብታም ልጅ ነህ። ስለ ችግሬ ብነግርህ ልትረዳኝ አትችልም። መጽሐፍ ሽፋኑን አይተሽ የውስጡን ነገር መለየታችን እስኪ ንገሪ ልስማው። ሙሉ ቤተሰቤ በልጅነቴ ነው በመኪና አደጋ ያጣሁት። የኔ የምለው ሰው የለኝም። የኔ የምለው አንድ የነበረኝ ባሌ ነበር። እሱም አርገዜን ሲሰማ ጥሎኝ ሄደ። መስሪያ ቤትም ደግሞ ሰራተኛ ቀነሳ ብለው እኔን አባረሩ። ታዲያ ይህ ህይወት ነው? ራሴን ባጠፋና ብገላገል ይሻለኝ። እና ለዚህ ነው ይሄን ውሳኔ የምትወስኚው? መጀመሪያም እኮ ተናግሬህ ነበር ማንም ሊረዳኝ እንደማይችል ራስን እንኳን ማጥፋት የማይቻልበት ሀገር። ታውቂያለሽ ግን እኔ ለመሞት ቀናት እየጠበቅኩ ነው። አንቺ ቢያንስ ቤተሰቦችሽን አይተሻል። እኔ ቤተሰቦቼንም አላውቃለሁ አይደል? ይሄ ይታይሻል። ለ20 ዓመት ነው አብሮኝ የቆየው። ይሄ ከሌለ እኔ የለውም ማለት ነው። ይሄ በመፈጠሩ ግን አንድ ቀን ፈጣሪን አማርሬው ነው። ምክንያቱም ፈጣሪ አይሳሳት። ፈጣሪ ሆይ ይቅር በለኝ። ለካ ከኔ የሚባስ አለ።